በማማተብ ጊዜ ልጆቻችሁ 3 የቃላት ስህተቶችን ይሳሳታሉ። እንዲማሩበት ቪዲዮውን አሳዩዋቸው። እነሱ ብቻ ሳይሆኑ እኛም እንሳሳታለን። ምንድነው እነግራቸዋለሁ። ቪዲዮ ታዲያ ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እንግዲህ ለድምጽ መታፈኑ በጣም ይቅርታ። የመጀመሪያው ምንድነው ልጆቻችሁን ሰምታችኋቸው ከሆነ ልብ ብላችሁ እንደዚህ ነው የሚሉት በስመ አብ በወልድ በመንፈስ ቅዱስ በወልድ በመንፈስ ቅዱስ ነው የሚሉት። ነገር ግን መባል ያለበት ምንድነው በስመ አብ ወወልድ ወመንፈስ ቅዱስ ነው። በስመ አብ ወወልድ ወመንፈስ ቅዱስ በወልድ ሳይሆን ወወልድ ወመንፈስ ቅዱስ። ወአጨፋሪ ትባላለች። ይሄ እስክስታ አጨፋሪ አይደለም፣ ሌላ ነው ይሄኛው። እሺ አንደኛው ይሄ ነው። ሁለተኛው ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ነው የምንለው አብዛኞቻችን። በስመ አብ ወወልድ ወመንፈስ ቅዱስ እንደዚያ ሳይሆን በስመ አብ ሳይሆን በስመ አብ። በስመ አብ አትበሉ እሺ። በስመ አብ በአብ ስም ማለት ነው። በስመ መነች እቺ መካከለኛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄ ነው። ሶስተኛውን ከመናገሬ በፊት ቤቱን እስከዛሬ ፎሎ ካላደረጋችሁ ፎሎ አድርጉ። 2 ሰከንድ እኔም ትንፋሽ ልውሰድ። ሶስተኛ ደግሞ አብዛኞቻችን እንደዚህ ነው የምንለው ከችኮላ አንፃር ይመስለኛል። በስመ አብ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ አይባልም። ቃላቱን በደንብ አድርጋችሁ ጥሩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አደራ ካሜራው ግራና ቀኙን ያዘዋውራል የኔ ነው እንዳያሳስታችሁ እሺ። ስለዚህ ቃላቶቹን በደንብ አድርጋችሁ መጥራት አለባችሁ። እስኪ ጥርት ያለ ነገር ኮሜንት ላይ ጻፉልኝ። በስመ አብ ወወልድ ወመንፈስ ቅዱስ እያላችሁ ሁላችሁም ኮሜንት ላይ ጻፉልኝ። በጽሁፉ ብዙ ሰው እንዲማር ማለት ነው። በወልድ የሚለው የሚማራ ሌሎችም ይማራሉና በደንብ አድርጋችሁ በስመ አብ ወወልድ ወመንፈስ ቅዱስ እያላችሁ ኮሜንት ላይ ጻፉልኝ። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ።